ሰላም እስቲ ዛሬ ስለ አንድ በጣም ወሳኝ እና ምናልባትም አስፈሪ ስለሚመስል ርዕስ እናውራ። ድንገተኛ የልብ ህመም በአይን ጥቅሻ ህይወትን ሊቀጥፍ የሚችል ክስተት ነው። ነገር ግን እንዴት እንደሚከሰት እና ምን መደረግ እንዳለበት መረዳት ህይወትን የማትረፍ ኃይል ይሰጠናል። በዚህ ትንታኔ ውስጥ ሁሉንም ነገር በቀላሉ እንመለከታለን። በቃ ወደ ዋናው ጉዳይ ከመግባታችን በፊት አንድ ነገር ግልጽ እናድርግ። ብዙ ጊዜ ሰዎች የሚያምታታ ነገር አለ። በልብ ድካም እና በድንገተኛ የልብ ህመም መካከል ያለው ትክክለኛ ልዩነት ምንድን ነው? አንድ አይነት ነገር ናቸው? በፍጹም አይደሉም። እስቲኒ ልዩነቱ በቀላሉ ይሄ ነው። የልብ ድካምን ልክ እንደ የቧንቧ ችግር አስቡት። የደም ቧንቧ ሲዘጋ ወደ ልብ የሚሄደው የደም ፍሰት ይቋረጣል። በዚህ ወቅት ሰውየው አብዛኛውን ጊዜ ነቅቶ ይቆያል፣ ህመም ይሰማዋል፣ እርዳታም ሊጠይቅ ይችላል። ድንገተኛ የልብ ህመም ግን ፍጹም የተለየ ነው። እሱ የኤሌክትሪክ ችግር ነው። የልብ ምት መቆጣጠሪያ ስርዓቱ ሲዛባ ልብ በቅጽበት ስራውን ያቆማል። በዚህ ጊዜ ሰውየው ራሱን ስቶ ይወድቃል፣ መተንፈስም ያቆማል። እንግዲያው አሁን ትኩረታችንን ሙሉ በሙሉ በድንገተኛ የልብ ህመም ላይ እናድርግ። በትክክል ምንድን ነው? እሺ፣ ድንገተኛ የልብ ህመም ወይም በምህጻሩ SCA ስንል የልብ የደም ዝውውር ስራ በድንገት ሲቆም ማለት ነው። በቀላል አባባል ልብ መምታቱን ያቆማል። ይህ ማለት ደግሞ ወደ አንጎልና ሌሎች የሰውነት ክፍሎቻችን የሚሄደው የደም ዝውውር ሙሉ በሙሉ ይቆረጣል ማለት ነው። እሺ፣ ምንነቱን አይተናል። ግን እንዴት ነው ጤነኛ የሚመስል ልብ በቅጽበት ስራውን ሊያቆም የሚችለው? ይህ ነው እንቆቅልሹ። መልሱ ያለው ልባችን ውስጥ ባለው አስደናቂ የኤሌክትሪክ ስርዓት ውስጥ ነው። እስቲ አስቡት። ጤነኛ ልብ ውስጥ በተፈጥሮ የተቀመጠ የልብ ምት መቆጣጠሪያ አለ። ይህ መቆጣጠሪያ የኤሌክትሪክ ምልክት ሲልክ መጀመሪያ የላይኛውን የልብ ክፍሎች ያኮማትራል። ከዚያም ምልክቱ ላፍታ ዘግይቶ የታችኞቹ ክፍሎች በደም እንዲሞሉ ጊዜ ይሰጣቸዋል። በመጨረሻም እነሱንም በማኮማተር ደም ወደ ሰውነታችን እንዲሰራጭ ያደርጋል። በጣም ድንቅና የተቀናጀ ሂደት ነው። ነገር ግን ይሄ ድንቅ ስርዓት ሲዛባ በጣም አደገኛ የሆነ ችግር ይፈጠራል። እናም ለድንገተኛ የልብ ህመም ትልቁና ዋነኛው ምክንያት ventricular fibrillation የሚባል ነገር ነው። እንግዲያው ventricular fibrillation ወይም VFib ብለን የምንጠራው ልክ በልብ የታችኛው ክፍሎች ውስጥ እንደተፈጠረ የኤሌክትሪክ ማዕበል ነው። በጣም የተዘበራረቀ እና ትርምስ የበዛበት እንቅስቃሴ ስለሆነ ልብ ደም መርጨት አይችልም። ውጤቱ ልብ በትክክል እየመታ ሳይሆን በከንቱ እየተነቀቀጠ ነው ማለት ይቻላል። እና ይሄ ችግር ምን ያህል ሰፊ እንደሆነ ስንመለከት በጣም ነው የሚያስደነግጠው። በየዓመቱ በዓለም ዙሪያ ወደ 2 ሚሊዮን የሚጠጉ ሰዎች በድንገተኛ የልብ ህመም ህይወታቸውን ያጣሉ። ይህ ቁጥር ቀላል አይደለም። ትልቅ ዓለም አቀፍ የጤና ቀውስ ነው። በጣም ጥሩ። ታዲያ ለዚህ አደገኛ ክስተት የሚያጋልጡን ነገሮች ምንድን ናቸው? በሌላ አባባል እነማን ናቸው በይበልጥ ለአደጋ የተጋለጡት? ከሁሉም በላይ ለድንገተኛ የልብ ህመም ትልቁን ድርሻ የሚይዘው የልብ ደም ቧንቧ ህመም ወይም coronary artery disease ነው። በሚገርም ሁኔታ ከሚከሰቱት አደጋዎች ውስጥ 75 በመቶ የሚሆኑት ከዚሁ የደም ቧንቧ መጥበብ ችግር ጋር ያያዛሉ። እና ይሄ የደም ቧንቧ ህመም እንዲከሰት የሚያደርጉ ደግሞ ዋና ዋና አጋላጭ ምክንያቶች አሉ። ለምሳሌ ሲጋራ ማጨስ። ማወቅ ያለብን አጫሾች 2.5 እጥፍ የበለጠ ተጋላጭ መሆናቸውን ነው። ከዛ በተጨማሪ ከፍተኛ የደም ግፊት፣ ከፍተኛ ኮሌስትሮል፣ የስኳር በሽታ፣ ከመጠን ያለፈ ውፍረት እና በቤተሰብ ውስጥ በወጣትነት ዕድሜ በልብ ህመም የሞተ ሰው መኖር፣ እነዚህ ሁሉ ስጋቱን ይጨምራሉ። ግን እዚህ ላይ አንድ በጣም ወሳኝ ነጥብ አለ። በወጣቶች ላይ ድንገተኛ የልብ ህመም ሲታይ ምክንያቱ ብዙውን ጊዜ ከአኗኗር ዘይቤ ጋር የተያዘ ላይሆን ይችላል። ይልቁንም እንደ ካርዲዮማዮፓቲ እና ቻናሎፓቲ ያሉ በዘር የሚተላለፉ የልብ መዋቅር ችግሮች ዋነኛ መንስኤዎች ናቸው። እሺ፣
እስካሁን ስለ ችግሩ በቂ ግንዛቤ ወስደናል። አሁን ግን ወደ ወሳኙ ክፍል እንምጣ፣ ወደ መፍትሄው። አንድ ሰው በድንገት ከፊታችን ቢወድቅ ተራ የሚመስል ሰው እንዴት ሕይወት አድን መሆን እንደሚችል እንመልከት። በእንደዚህ አይነት ሁኔታ ጊዜ ትልቁ ጠላታችን ነው። የእያንዳንዱ ሰከንድ ይቆጠራል። እስቲ ይህንን አሃዝ እንመልከት። ከሆስፒታል ውጭ የልብ ህመም ሲከሰት የመትረፍ እድሉ በየደቂቃው በፍጥነት ነው የሚወርደው። ከ10 ደቂቃት በኋላ ደግሞ በህይወት የመቆየት እድሉ ወደ 0 ይጠጋል። ይሄ ማለት እያንዳንዱ ቅጽበት የህይወትና የሞት ጉዳይ ነው ማለት ነው። እንግዲህ በቦታው ላይ ያለ ሰው እርምጃ ምን ያህል ትልቅ ለውጥ እንደሚያመጣ የሚያሳይ አንድ ነገር ልንገራችሁ። ማንም እርዳታ ካላደረገ የመትረፍ እድሉ ከ5 በመቶ በታች ነው። አስቡት። ነገር ግን አንድ ሰው ወዲያውኑ የደረት መጭመቅ ወይም CPR ከጀመረ እና የልብ ምት ማስሸጃሪያ ወይም ዲፊብሪሌተር ከተጠቀመ የመትረፍ እድሉ ከ25 በመቶ በላይ ይዘላል። ከ5 እጥፍ በላይ ልዩነት ማለት ነው። በጣም ትልቅ ነገር ነው። ስለዚህ ሁላችንም ልናስታውሳቸው የሚገቡ 3 ወሳኝና ቀላል እርምጃዎች አሉ። አንደኛ፣ መለየትና መደወል። ሰውየው ምላሽ ማይሰጥና በመደበኛነት ማይተነፈስ ከሆነ የመጀመሪያው ስራ ለእርዳታ መደወል ነው። ሁለተኛ፣ CPR መጀመር። በቃ በደረት መሃል ላይ በፍጥነትና በኃይል መጫን ነው። ሶስተኛ፣ AED መጠቀም። አውቶሜትድ ኤክስተርናል ዲፊብሪሌተር እንደተገኘ ወዲያውኑ ማብራትና የድምፅ መመሪያውን መከተል ብቻ ነው። እነዚህ 3 እርምጃዎች ህይወት ሊያድኑ ይችላሉ። በጣም ጥሩ። አሁን ደግሞ እይታችንን ወደ ረጅም ጊዜ መፍትሄዎች እናዙር። ይህ ነገር ከመጀመሪያውኑ እንዳይከሰት እንዴት መከላከል ይቻላል? ደግሞም ክስተቱን የተረፈሰው ህይወቱን እንዴት መከተል አለበት? እርግጥ ነው ከሁሉ የተሻለው ስትራቴጂ ችግሩ ከመከሰቱ በፊት መከላከል ነው። ይህም ማለት ለልብ ህመም የሚያጋልጥ ነገሮችን በቁጥጥር ስር ማዋል ነው። ለምሳሌ የደም ግፊትን፣ ኮሌስትሮልን መቆጣጠር፣ ጤናማ አመጋገብን መከተል እና መደበኛ የአካል ብቃት እንቅስቃሴ ማድረግ። በተጨማሪም ሲጋራን ሙሉ በሙሉ ማቆም እና የአልኮል መጠጥን መገደብ በጣም ወሳኝ ነው። ከድንገተኛ የልብ ህመም ለተረፉ ወይም ወደፊት የመከሰት ከፍተኛ ስጋት ላለባቸው ሰዎች ደግሞ በጣም ውጤታማ የሆነ ህክምና አለ። ይሄም በሰውነት ውስጥ የሚተከል ትንሽ መሳሪያ ሲሆን ICD ይባላል። ይህ መሳሪያ አደገኛ የልብ ምት ሲከሰት ወዲያውኑ በማወቅ ልብን ወደ መደበኛ ስራው ይመልሳል። ትንታኔያችን እዚህ ላይ ያበቃል። ግን ሁላችንም ራሳችንን ልንጠይቀው የሚገባ አንድ ጥያቄ ትቶ ያልፋል። ከፊታችን አንድ ሰው በድንገት ቢወድቅ ህይወቱን ለማትረፍ የሚያስችለውን እርምጃ ለመውሰድ ዝግጁ ነን? መልሱ ህይወት ሊለውጥ ስለሚችል ይህንን ማሰብ የሁላችንም ኃላፊነት ነው። ስለተከታተላችሁን እናመሰግናለን።